ጤና ይስጥልን። ሰበር የተባሉ መረጃዎች ተሰምተዋል። ሰዓታችንን ጠብቀን ይደመጣል። ኢትዮ አምባ ሚዲያ ላይክ፣ ሼር እና ሰብስክራይብ በማድረግ ከኛ ጋር እንድትሆኑ እንጋብዛለን። ወደ መረጃዎቻችን አለፍን። ዶክተር ደብረጽዮን ቢሮ ሰብረው መግባታቸው ተነገረ። ዶክተር ደብረጽዮን ገብረ ሚካኤል መፈንቅለ መንግስት በማድረግ ዛሬ በይፋ ወደ ፕሬዝዳንት ጽህፈት ቤት መግባታቸው ተነግሯል። ዶክተር ደብረጽዮን የካቢኔ አባላትን የጠሩ ሲሆን በግልበጣ ስለመጣው አዲስ አስተዳደር ማብራሪያ ለመስጠትና ወቅታዊ ሁኔታዎችን አስመልክቶ ለመወያየት ለጋዜጠኞች ጥሪ አቅርበዋል። በፕሪቶሪያው ስምምነት መሰረት ክልሉን በጊዜያዊ አስተዳዳሪነት ሲመሩ የነበሩትና በቅርብ ጊዜ ስልጣናቸው ለአንድ ተጨማሪ ዓመት የተራዘመላቸው ጀነራል ታደሰ ወረደ የቀጣይ እጣ ፈንታ ምን ሊሆን ይችላል የሚል እየተጠበቀ እንደሚገኝ ተነግሯል። የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል ቢሮ ሰብረው ገቡ ከተባለ በኋላ የመጀመሪያውን የካቢኔ ስብሰባ በመቀሌ ከተማ ማካሄዳቸው ተሰምቷል። የትግራይ ክልል ምክር ቤት በቅርቡ ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል ዶክተር በመቀለ ከተማ በሚገኘው የፕሬዝዳንት ጽህፈት ቤት ደጀን አዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባ በመብራት በይፋ ስራ መጀመራቸው ተገልጿል። የክልሉ ካቢኔ ሰብሳቢዎች በሚካሄድበት በዚህ አዳራሽ የተደረገው የካቢኔ ስብሰባው ትኩረት ያደረገው በትግራይ ክልል እየተከናወኑ ባሉ የድህረ ጦርነት የማገገም ጥረቶች ላይ ሲሆን በተለይም ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮች፣ ተቋማትን መልሶ መገንባትና የማህበራዊ አገልግሎት አቅርቦት ላይ ውይይት መደረጉን አስተዳደሩ አስታውቋል። ይህ ክስተት የተከናወነው የትግራይ ክልል ከጦርነት በፊት የነበረው ምክር ቤት በድጋሚ በተቋቋመ በጥቂት ቀናት ውስጥ ነው። የምክር ቤቱ ዳግም መቋቋም በፌደራል መንግስት እውቅና ከተሰጠው የትግራይ ጊዜያዊ አስተዳደር ጋር የፖለቲካ ውጥረት መፍጠሩን ብዙዎች በመግለጽ ላይ ይገኛሉ። ይህ በእንዲህ እንዳለ ሌተናንት ጀነራል ታደሰ ወረደ ማስጠንቀቂያ ሰጡ። በትግራይ ክልላዊ መንግስት ውስጥ ያለው የውስጥ የስልጣን ሽኩቻ ወደ ከረረ ደረጃ መሸጋገሩን ተከትሎ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የተቃውሞ መግለጫ ወጡ። ዛሬ ሚያዝያ 30 ቀን 2018 ዓ.ም ተመርጠናል የሚሉ አካላት በጸጥታ ኃይሎች ታጅበው በጊዜያዊ አስተዳደር የካቢኔ አዳራሽ ስብሰባ መጀመራቸውን ገልጸው ድርጊቱ የስልጣን ወረራ መሆኑን የጠቀሱት ጀነራሉ ለሚከተለው ማንኛውም አይነት ቀውስ ተጠያቂ ይህ በጉልበት ስልጣን ለመያዝ የሚንቀሳቀሰው አካል መሆኑን አስታውቀዋል። በጉዳዩ ዙሪያ እስካሁን ድረስ ከፌደራል መንግስት ምንም የተባለ ነገር የለም። በመንግስት በኩል ምንም አይባል እንጂ የሰሜን ምዕራብ እዝ ግን ሊሰነዘር የሚችል ማንኛውም ጥቃት መከላከል በሚያስችል ደረጃ ላይ መሆናቸውን በየጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በኩል አረጋግጧል። ጀነራል አበባው በሰሜን ምዕራብ እዝ የግዳጅ ቀጠና ተገኝተው እንዳሉት እዙ ከታሪካዊ ጠላቶቻችን ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መከላከል በሚያስችል የዝግጁነት ደረጃ ላይ ይገኛል ማለታቸው መዘገቡ የሚታወስ ነው። በሌላ ዜና የዶክተር ደብረጽዮን ካቢኔ ቢሮ ሰብሮ ገባ የተባለው የመጀመሪያው ስብሰባ ባደረገበት ወቅት በመቀሌ ከተማ የተዋጊ ጄት ቅኝት መደረጉ ተነግሯል። በመቀሌ ከተማ በአንድ ሳምንት ልዩነት ለሁለት ጊዜ የተዋጊ ጄት ቅኝት መደረጉን የአይን እማኞች ተናግረዋል። የጄት ቅኝቱ 5 ሰዓት እስከ 37 ደቂቃ ጀምሮ በስፋት ታይቷል ተብሏል። ከፕሪቶሪያ ስምምነት መፈራረም በኋላ የጄት ቅኝት ሲደረግ ይህ ለሁለተኛ ጊዜ ነው መባሉ ነው የተነገረው። ወይዘሮ በረከት ወርቁ በረከት ገበሬዋን ጨምሮ 4 ሰዎች በወንጀል እንደሚፈልጋቸው የኢትዮጵያ ፌደራል ፖሊስ አስታወቀ። ግለሰቦቹ የኢትዮጵያ ነዳጅና ኢነርጂ ባለስልጣናት ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል ተብለው ክስ ከተመሰረተባቸው 13 ግለሰቦች መካከል ናቸው። የኢትዮጵያ ፌደራል ፖሊስ ወንጀል ምርመራ ቢሮ በሀገር ላይ ከፍተኛ የኢኮኖሚ
ጉዳት አርሷል ያላቸው 4 ተጠርጣሪዎች በቁጥጥር ስር ለማዋል የህዝብ ትብብር መጠየቁን አስታውቋል። ፖሊስ ዛሬ ባወጣው መግለጫ ግለሰቦቹ በፈጸሙት ወንጀል ምክንያት በህግ ጥላ ስር እንዲውሉ ክትትል እየተደረገባቸው መሆኑ ጠቁሟል። የፌዴራል ፖሊስ ወንጀል ምርመራ ቢሮ ይፋ ያደረጋቸው ተጠርጣሪዎች ዝርዝሮች በረከት ወርቁ፣ አደራ ጌታቸው አምሻ፣ ያየሁ ይልቃል፣ የኔሰው ዘለቀ፣ አቡሽ አየለ፣ ገነት። እነዚህ ግለሰቦች ያሉበትን ስፍራ ወይም ማንኛውንም ተያያዥ መረጃ ዜጎች ለህግ አካላት ጥቆማ እንዲሰጡ ፖሊስ ጥሪውን አስተላልፏል። ፖሊስ ጥቆማ የሚሰጡ ዜጎች ማንነታቸውና ምስጢራዊነታቸው ሙሉ በሙሉ የተጠበቀ መሆኑን አረጋግጧል። ይህ በእንዲህ እንዳለ ገበሬዋ በረከት ለፖሊስ ምላሽ መስጠቷ ተነግሯል። በወርቅና ነዳጅ ላይ የሚሳተፉ ጥቂት ቡድኖች ሌሎቻችን እንድንወገድ ፈርደውብናል። በፖሊስ የምትፈለገው በረከት ወርቁ በሰጠችው ምላሽ በባለስልጣናት ላይ ክስ ሰንዝሬያለሁ። በኢትዮጵያ ፌዴራል ፖሊስ በከባድ የሙስና ወንጀል ከሚፈለጉ 4 ግለሰቦች መካከል አንዷ የሆነችው በረከት ወርቁ በይፋዊ ማህበራዊ ትስስር ገጿ ባስተላለፈችው መልእክት የቀረበባት ክስ አስተባብላለች። በረከት ወርቁ በሰጠችው ምላሽ ምንም በማላውቀው ጉዳይ በወንጀል ተፈላጊ ሆንኩ ስትል የገለጸች ሲሆን ፖሊስ 8 ሚሊዮን ብር ሀገር አሳጥተሻል በሚል ያቀረበው ክስ መሰረተ ቢስ መሆኑን ተከራክራለች። ይልቁንም እናንተ የወሰዳችሁብኝ ከ18 ሚሊዮን ብር በላይ ነው ስትል በባለስልጣናት ላይ የመልስ ክስ ሰንዝራለች። በተጨማሪም አብሯት በዝርዝሩ ውስጥ ስለተጠቀሰው አቶ አቡሽ አየለ ስትገልጽ ግለሰቡ ለብሔራዊ ባንክ በኩንታል ወርቅ የሚያስገቡና 28 የወርቅ ማውጫ ያላቸው ትልቅ ነጋዴ መሆናቸውን ጠቅሳለች። በወርቅና ነዳጅ ላይ የሚሳተፉ ጥቂት ቡድኖች ሌሎቻችን እንድንወገድ ፈርደውብናል ስትል የጉዳዩ መነሻ የጥቅም ግጭት እንደሆነ አመልክታለች። ቢቢሲ በአማራ ክልል በተፈጸመው ወሲባዊ ጥቃቶች ላይ የሰራውን ዘገባ ሽልማት አሸነፈ። ቢቢሲ በአማራ ክልል እየተካሄደ ባለው ጦርነት የተፈጸመው ወሲባዊ ጥቃቶች በሚመለከት በሰራው ጥልቅ የምርመራ ዘገባ የአምነስቲ ኢንተርናሽናል ዩኬ የመገናኛ ብዙሃን ሽልማት ሚዲያ አዋርድ ማሸነፉ ተነገረ። ሽልማቱ በምርጥ የፊቸር ዘገባ ምድብ የተሰጠ ሲሆን ቢገድሉኝ ይሻል ነበር፣ የሴቶችን ሕይወት እያበላሸ ያለውን የተዘነጋው የአማራ ክልል ጦርነት በሚል ርዕስ የቀረበ ነው። ዘገባው ለመስራት ለ6 ወር ያህል ጥልቅ ምርመራ ማድረግ፣ የጥቃት ሰለባዎችን ማነጋገር፣ እማኝነትን መቀበል እንዲሁም የሕክምና ማስረጃዎችን መመልከት ጠይቋል። ዘገባው ላለፉት 3 ዓመታት በአማራ ክልል እየተካሄደ ባለው ግጭት የተፈጸሙና ከመገናኛ ብዙሃን እይታ ተሰውረው የቆዩ ወሲባዊ ጥቃቶችን አደባባይ ያወጣ ነበር። ቢቢሲ ለዘገባው ያነጋገራቸው ተመራማሪዎች እንዲሁም የሕክምና ባለሙያዎች የደህንነት ስጋት ባለባቸውና ወደ አካባቢ ጋዜጠኞች መግባት በማይችሉበት የክልሉ አካባቢዎች እያንዣበበ ያለውን የማህበረሰብ ጤና ቀውስ በመጥቀስ አስጠንቅቋል። የምርመራ ዘገባው በትግራይ ክልል ለ2 ዓመታት የተካሄደው ደም አፋሳሽ ጦርነት በፕሪቶሪያ ስምምነት ቢቋጭም ግጭቶች በአማራ ክልል መቀጠላቸው ያሳየ ነው። የአማራ ክልል የትጥቅ ግጭት መንግስት ለ2 ዓመታት በነበረው የትግራይ ጦርነት የተሳተፉትን ኃይሎች ጨምሮ የክልሉ ልዩ ኃይሎች ለመበተን ሲሞክር ነበር የፈነዳው። ቢቢሲ ያነጋገራቸው የጤና ባለሙያዎች ግጭቱ ከተቀሰቀሰ በኋላ ወሲባዊ ጥቃቶች በከፍተኛ ሁኔታ መጨመራቸውን ተናግረዋል። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4% ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎች ሰብስቧል። በእነዚህ ተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ ከ2697 ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ከነዚህ ውስጥ 45% የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎቹ ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። የኢትዮጵያ መንግስት የሚቀርቡበትን ውንጀላዎችና ክሶች በተደጋጋሚ ያስተባብላል። ነገር ግን ቢቢሲ ለዚህ ሽልማት ላገኘበት ዘገባው የመከላከያ ሰራዊት
ሰራዊት እንዲሁም የአማራ ክልል ባለስልጣናት አስተያየት ለማግኘት ተደጋጋሚ ሙከራ ቢያደርጉም ምላሽ አላገኙም። ምንም እንኳን መንግስት በአማራ ክልል በግጭቱ ምክንያት የወሲብ ጥቃት የደረሰባቸው ሴቶች ላይ ምርመራ ማድረጉንና ውጤቱን ለህዝብ ይፋ እንደሚያደርግ ቢገልጽም እስካሁን የተሰማ ነገር የለም። የአምነስቲ ኢንተርናሽናል ዩኬ ሚዲያ አዋርድ በሰብአዊ መብቶች ላይ የሚሰነዘሩ ዘገባዎች በ11 ዘርፎች በማወዳደር ይሸልማል። ቢቢሲ እንደ ሲኤንኤን፣ ዘ ጋርዲያን እና ዘ ታይምስ ካሉ መገናኛ ብዙሃን ጋር በተመሳሳይ ዘርፍ ታጭቶ ማሸነፍ ችሏል። ሌሎች ለሽልማት የታጩ ዘገባዎች በኢትዮጵያ እየተካሄዱ ባሉ ግጭቶች የደረሱ ወሲባዊ ጥቃቶች ላይ ያተኮረ ሲሆን ዘገባዎች የተጠያቂነት አለመኖርና የፍትህ መስፈን አሳሳቢነት የሚያጎሉ ናቸው። የሽልማት ስነ ስርዓቱ ረቡዕ ዕለት ለንደን በሚገኘው በብሪታንያ የፊልም ኢንስቲትዩት የተካሄደ ሲሆን የሰብአዊ መብት ጥሰቶችን ያጋለጡ ዘገባዎች የቀረቡበትና ጋዜጠኞች የተገኙበት ነው። ዘገባው የቢቢሲ አማርኛ ነው። ካውንስሉ ፕሮፌት ፍቃዱ የሚባል ግለሰብ አላውቅም ማለቱ ተነገረ። በቲክቶክ ስሙ ፕሮፌት ፍቃዱ በመባል የሚታወቀው ግለሰብ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልና የካውንስሉ አባል ቤተ እምነቶች ስም በመጥቀስ በጀርመን ከሚገኙ ቤተክርስቲያን ጋር ወንጌል አማኞች ወደ ጀርመን ለመላክ ትምህርት ለማስተማር ስምምነት እንዳደረገ በማስመሰል የወንጌል አማኞች ተመዝግበው ወደ ጀርመን በመሄድ ትምህርት መማር እንደሚችሉ፣ የትምህርት ወጪውን በሌሎች አካላት እንደሚሸፈን ከዛም በኋላ በአውሮፓ አገልግሎት እድል እንደሚመቻችላቸው ሙሉ በሙሉ ሐሰት የሆነ መረጃ በማሰራጨት ላይ ይገኛል ተብሏል። በመሆኑም በማህበራዊ ሚዲያ እየተሰራጨ የሚገኘው ሐሰተኛ መሆኑን አውቃችሁ ቅዱሳን ከእንደዚህ አይነት መረጃዎች ራሳችሁን እንድትጠብቁ እያሳሰብን በየትኛውም አካባቢ በእንደዚህ አይነት የሐሰት ተግባር ላይ ተሰማርተው ማህበረሰቡን እያሳሳቱ የሚገኙ አካላት በአቅራቢያው ለሚገኘው የህግ አካላት ወይም ለካውንስል ህግ ክፍል በአካል በመቅረብ ጥቆማ በመስጠት እንድትተባበሩን በአክብሮት እንጠይቃለን ሲል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጥሪ አቅርቧል። ዛሬዎቹ መረጃዎች እነዚህን ይመስሉ ነበር። ስለቆያችሁ እናመሰግናለን። ቸር ጊዜን ተመኘ